أن يظهر موت الفجعة أو كما قال النبي صلى الله عليه وسلم كقيامة ملكتوች አሉ ነቢ አለይሂ ሰላቱ ሰላም ቂያማ የተቃረበች በምትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነቢ አለይሂ ሰላቱ ወሰላም ሲናገሩ موت أن يظهر موت الفجعة ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነቢ አለይሂ ሰላቱ ድሮ ሰዎች ታማው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት። ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለን ድንገት ሞተ በምንልበት ሰዓት መርሳት የለብንም። ድንገት መሞትን ነብዩ አለይሂ ሰላቱ ወሰላም በችለኝነት አላለፉትም። በል የቂያማ ምልክት መሆኑን ምን አድርገውልናል? ገልጸውልናል። አላህ ማለት ነው ከድንገተኛ ሞት አላህ ይጠብቅ። ግን የሚያሳዝነው አህዋላችን አይቀየርም። አላህ ከሚቀየሩት አላህ ያድርገን። እኽዋኒ ማንኛችንም እዚህ ዱንያ ላይ በምንኖርበት ሰዓት እንግዶች ነን፣ መርሳት የለብንም። ለዛም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ለይሰ አሐዱን ኢላ ሁወ ضይፉን ዐለ ዱንያ ወማሉሁ ዓሪየቱን ፈضይፉ ሙርተሒሉን ወልዓሪየቱ መርዱደቱን ይሉናል። ማንኛውም ሰው አልሆነም በዚህ ዱንያ ላይ በሚኖርበት ሰዓት እንግዳ ያልሆነን እንግዳ እንደሆነ እንጂ አላህ ማለት ነው የሰጠውም ዱንያ ተውሶኝ ካልሆነች እንጂ አሉ ነቢ አለይሂ ሰላቱ ወሰላም። እንግዳውም ማለት ነው ከመጣበት ሀገር መመለሻው ሰዓት በደረሰበት ሰዓት ይሄዳል። በጊዜው ለመጠቃቀም የፈለገበት የተዋሰውንም ዕቃ ይመልሰዋል አሉ። የኛ አህዋል በዚህ ዱንያ ላይ እንደዚህ አይነት አህዋል ግን ብዙ እንዘናጋለን። ወላሂ ብዙ እንዘናጋለን። የኛ ሩጫ ዛሬ የኛ ፉክክር የኛ ሽቅድድሞሽ የአኺራ ጉዳይ አይደለም ነው እንዴ? እውነት እንነጋገር ይኸዋን። እኔ አንዳንዴ ቁጣ እንዳይመስለም ሽስ ስለማለት በተለይ ሐቅ ሽቅድድማችን ዛሬ ምን ላይ ነው? ሁላችንም ስለ ጠባቧ ቤት ማለት ነው ተዘራክተናል። እስቲ ግን አንድ ነገር ልጠይቃችሁ። እንደው አንድ ቀን ቁጭ ብላችሁ ራሳችሁን የጠየቃችሁበት ሰዓት አለ? እችን ዱንያ ተለይታችሁ የምትወዱት ቤተሰባችሁና የምትወዱት ማለት ነው ኮሚኒቲ ሸኝቷችሁ ወይ ኬንት ማለት ነው ወይ ሰማምሽ አስቀምጧችሁ ሲመጡ ለብቻችሁ ያቺ ጠባብ የሆነች ቤት ላይ የሚያጋጥማችሁን አህዋል በምን ወጣለው ብላችሁ የጠየቃችሁበት ቀን አለ ራሳችሁ? ያቺ ቤት ላ አኒስ ወላ ቀሪብ ወላ ሐቢብ ወላ ኡም ወላ አብ كما قال ربنا جل وعلا يوم يفر المرء من أبيه من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه. الزم التعوت جماعة زاري مالنو كما كلاتشن يتليتشون أهتاتشن نقر يساو بميستن ساعة كبيتوا أدرسنو من ملسو ሌላ ምንም ልናረግላት አንችል። ልናረግላት የምንችለው ዱዓ ብቻ ነው። የአኺራ ጉዳይ በችለኝነት የምናየው ጉዳይ አይደለም። ከመካከላችን የሆነ ሰው ሲሞት ብቻ አስታውሰነው የምንተው ጉዳይ አይደለም። ወላሂ ለዛሽ ቤት መጨነቅ አለብን። ወደድንም ጠላንም በእድሜም እንግፋ ጎልማሳም ነው ወጣትም አንድ ቀን ብቅ ማለቱ አይቀርም። እዛ ነው ሐሰን አልበስሪ ረሕመቱላሂ ዐለይህ ከለታት አንድ ቀን ወደ መስጂድ ሲመጡ ከመጡ በኋላ ማለት ነው ወጣትና በእድሜያቸው የገፉ ጎልማሶችና አዛውንቶችን ሰበሰቡና ከዛን ወደ ጥያቄ ገቡ። ሐሰን አልበስሪ ረሕመቱላሂ ዐለይህ ማዕሸረ ሽዩኽ ماذا يصنع بالزرع إذا طاب
እናንተ በእድሜያችሁ የገፋችሁ አዛውንቶች ሆይ እርሻ ማለት ነው እህል ከተዘራ አንድ ማለት ነው እርሻ ላይ የሆነ ነገር ከተዘራ በኋላ ተዘርቶ ማለት ነው ፍሬ አፍርቶ ካማረ በኋላ ምንድነው የሚደረገው ብለው ጠየቋቸው። ፈቃሉ ይሕሰድ ተዘርቶማ ጥሩ ከሆነ የሚደረገው መታጨት ነው፣ ይታጨዳል። ይህን ሲሉ በእድሜ በጨመረ ቁጥር ሁላችንም ማወቅ አለብን ወደ አኺራ እየተቃረበ። ثم انصرف فقال حسن البصري رحمة الله عليه በአዛውንቶችን ከጠየቁ በኋላ معشر الشباب كم من زرع لم يبلغ እናንተ ወጣቶች ሆይ ተዘርቶ ማለት ነው ከቦታ ያልደረሰ እህል ስንት አለ? ብዙ ነው አሉ ወጣቶችን ሲመጡ። ከዛንም ምን አሉ? ብዙ ያኒ ማለት ነው ይዘራል፣ ከቦታውም ሳይደርስ ማለት ነው የተለያዩ ችግሮች አጋጥሞት ይጠፋል። ወጣት የለ፣ ጎልማሳ የለ፣ ወጣት ያኒ ማለት ነው ልጅ የለ ሞት ሲመጣ። ግን አሁንም ልድገምላችሁ ተዘግናት እኛ እሽቅድድማችን ማለት ነው እከሌ ቤት ሰርቷል መስራት፣ እከሌ የሆነ ነገር አርጓል ማረግ ነው፣ እከሌ እንዲሆኗል እንደዚህ መሆን አለው። ላኺን ማለት ነው አንድ ቀን እከሌ በኢማን ይበልጠኛል፣ በኢልመ ሸሪዓ ይበልጠኛል፣ ወደ አላህ ቤት በመመላለስ አላህን በመገዛት ይበልጠኛል፣ አላህ ወደ አላህ ማለት ነው የሚወደውን ነገር በመስራት ወደ አላህ በመቃረት ይበልጠኛል፣ አላህ ከማይፈልገው ነገር በመከልከል እኔን ይበልጠኛል ብሎ በእንደዚህ አይነት ጉዳይኛ መካከል እሽቅድድም የገባ አለ? ወላሂ የለም። ለዛም ነው ሐሰን አልበስሪ ረሕመቱላህ ዐለይሂ ምን ይላሉ? መን ናፈሰከ ፊ ዲኒከ ፈናፊሶ ወመን ናፈሰከ ፊ ዱንያክ ፈአልቂሃ ፊ ነህሪ። በአኺራ ጉዳይ አንተን ለመሽቀዳደም የመጣ ሰው እሽቀዳደማለሁ ብሎ ካንተ ጋር መሽቀዳደምን ማለት ነው የተያዘን ሰው ተሽቀዳደም በአኺራው። ወመን ናፈሰከ ፊ ዱንያካ ነገር ግን በዱንያ ጉዳይ አንተን ለመሽቀዳደም የመጣ ሰው ያለህንም ማለት ነው አንስተ ከፊቱ ወርውር። ዛሬ ተናፉሳችን እሽቅድድማችን ዱንያ ነው አይደል? ወላሂ እቺ 24 ሰዓት ምናጣላት ዱንያ። ይሄንን ሲሉ ዑለማዎች ብዙ ጊዜ ሰዎች በስተት ምን ወስዶ ነገር አለ። ዓሊሞች እንደዚህ ያሉ፣ ቁርአኑ እንደዚህ ያለ፣ ሱና እንደዚህ ያለ፣ እዛ መስጂድ ስንሄድ አበል ብሎ ደግሞ አትስሙ እያሉ ነው እንደሚልም ሰው አለ። እንደዛ ለማለት አይደለም። ሸሪዓችን ስንፍናን ከሚዋጋ በስራ ከመያዝ በጉብዝና ከመያዝ ከሌላ እምነት ማለት ነው ለየት የሚያረገው ትልቅ ቦታ ያለው እምነት ብዙ ነገር በውስጡ ስላቀፈ ነው እንድትሰነፍ እንድትሆን ያዘ። ግን ሸሪዓ እያለ ያለው ለዱንያ ቦታ እንደሰጠው ሁላ ከዛ በላይ የመጪው ዓለም ማለት አስፈሪ ነውና ለዛ ለመጪው ዓለም ከዛ በላይ ስራ እያለ ነው እንጂ እጅህን አጣምረ ቁጭ በልና የሰው እጅ ጠብቅ እያለ አይደለም ሸሪዓው። በስተት አንወሰድ ግን ለማለት